ሰላም ሰላም የጽጌ ዩቲዩብ ቻናል ተከታተልቲ ቤተሰብ እንዴት ናችሁ? እንዴት አላችሁልኝ? ውድ ቤተሰቦቼ የጽጌረዳ ድራማ ተከታተልቲ ቤተሰብ እንዴት አላችሁልኝ? ዛሬም በአሪፍ ቪዲዮ መጥቻለሁ። ዛሬ ይዘላችሁ የመጣሁት ጽጌረዳ ድራማ ክፍል 29 ይዘላችሁ ቀርባለሁ። እስከዛ ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ እላችኋለሁ። እትዬ ጽጌረዳ ቤት ወንጀል የተፈለገች ነውና አሁን ወደ ሌላ እንወጣለን፣ ወደ ቤት እንዳይመጣን እንዳይፈተሽብን ትላለች። ጽጌረዳም አዎ እህቴ አንቺ እኮ ትክክል ነሽ፣ እኔ መሄድ አለብኝ። አሁን ከፈለጉ እኮ ለዚህ ቤት ነው የሚመጡ ያለች ጽጌረዳ ፈርቻ እያነገረች ነው። ጽጌረዳ በወንጀል ተጠርጣሪ ተብላ ፎቶ በየውጭ ላይ ስለተለጠፈ የትም ቦታ ለመሄድ ስለተቸገረት ለመውጣት ማለት ነው። እና ጽጌረዳ እትዬ ትክክል ናት፣ አሁን እኮ የመጀመሪያ የሚመጡ ለዚህ ነው የሚመጡ ብላ የተንቀጠቀጠት ያወራች ነው። እኔ እትዬ በቃ እዚህ መቆየት የለብኝም፣ እኔ እሄዳለሁ፣ በቃ ከመጡ እዚህ ቤት ስለሚመጡ ብላ ትነግራታለች ጽጌረዳን እናቷ። እትዬ ወይዘሮ ዘርፌና ጽጌረዳ ረጅም ያለ ልብስ፣ ረጅም የሆነ መነጽር አድርጊ እና ከዛ እንሄዳለን ትላታለች። ጽጌረዳ ልብሷን ቀይራ ተሸፋፍና ቁጭ አለች አልጋ ላይ። ከዛ የሆነ ደወለችልና የት ነው ያለሽው ጽጌረዳ? ምን ለማድረግ እየሞከርሽ ነው ይላታል። የናስ ቀስ ብል ተረጋጋ ትለዋለች ጽጌረዳ። እንደዚህ ብለው የናስን ስትጠይቃት ጽጌረዳ ደግሞ እኔ የትም አልሄድኩም፣ የትም አላደረግኩም ትለዋለች ጽጌረዳ። እሱማ ጽጌረዳ እያለ ይጠይቃታል። ይኸውልሽ ጽጌረዳ የማይሆን ነገር እንዳታደርጊ፣ የማይሆን ነገር እንዳታደርጊ እያለ ያስጠንቅቃል። አይነት መጥፎ ነገር እንዳታስቢ፣ መጥፎ ነገር እንዳትሰሪ ይላታል። ከዛ ጽጌረዳ እኔ ምንም አላሰብኩም ትለዋለች። አሁን ያለሽበት ቦታ ንገረኝ ይላታል። እና ጽጌረዳ ደግሞ እኔ አሁን ያለሁት ቤተክርስቲያን ነው፣ ማታ ላይ በጭንቀት ምንም ሳልተኛ ነው ያደርኩት ትለዋለች። እና የት ቦታ ነው ያለሽው? የት ቤተክርስቲያን? እኔ ያለሽበት ቦታ መጥቼ እንድወስድሽ ንገረኝ ይላታል። እኔ ብቻ ነኝ ያለሁ፣ ቤተክርስቲያን ነኝ ያለሁ፣ ውስጥ ቤተክርስቲያን ነኝ ያለሁ፣ ብቻ ነኝ። ራሴ በራሴ ማረጋጋት እፈልጋለሁ፣ ከራሴ ጋር መወያየት እፈልጋለሁ። ከራሴ መሆን ስለምፈልግ ምንም ነገር አልፈልግም ትለዋለች። አሁን ንገረኝ ዮናስ፣ እኔ ብቻዬን ብቻ ነው የምፈልገው፣ ከራሴ መዳመጥ እፈልጋለሁ፣ ምንም አልፈልግም። እና አሁንም የደወልኩልህ አንተ እንዳትጨናነቅ ብዬ ነው እንጂ ትለዋለች። ጽጌረዳ ሆነ ዮናስ ደግሞ አንቺ ጽጌረዳ ምንድን ነው የምትይኝ? ተሳብድኝ ነው ይላታል። አንቺ ተሳብድኝ ነው? አንቺ እኮ በሁሉም ቦታ የተፈለግሽ ነው ያለሽው፣ ለምን ይላታል። እና እኔ ያለሁበት በጣም አሪፍ ምቹ ቦታ ነው ያለሁ፣ በደንብ ተደብቄያለሁ፣ አትጨናነቅ ትለዋለች ጽጌረዳ ለዮናስ። ምንም አይነት የመጨናነቅ ነገር የሚያሳስብ ነገር አይደለም፣ ጥሩ ቦታ ነው ያለሁ፣ ምንም አትጨናነቅ ትለዋለች። ዮናስም ጽጌረዳ ይላታል።
እንደዚህ ስትሎ ጽጌረዳ የናስ መራዳትም ብሎታል። እንዲረዳት አልቻለም። ጽጌረዳም ከዛ ድክም ብሏታ ብላ ስልክ ጆሮውን ዘጋችው። የናስም ስልኩ ወደ መኪና የጋጨ የማትረቢ የት ቦታ ነው ያለሽ እያለ እየተናደደ ብቻውን መኪና ውስጥ ሆነው ከዛ ፌቨን ነብዩ መኮንን አንድ ላይ ሆነው ቁጭ ብለው ከዛ ሌላም ምግብ ሰርታ አመጣችለውና እዚህ አንድ ሰው የሚቀናና ትወላላችሁ ብያ ትሄዳለች። መኮንን ከነብዩና ከፌቨን ሆነው ለመብላት ይዘጋጀዋል። ከዛ መኮንን ከማዕዱ ላይ ተነስቶ ሄደ። ነብዩና ፌቨን አንድ ላይ የተኳላለች ይበላሉና አታጎርሰኝም ትለዋለች ፌቨን ነብዩ ሲበላ ለምን አታጎርሰኝም ትለዋለች ፌቨን። ነብዩ ደግሞ እኔ እኮ እንደዚህ ያለ መደኝም ይላል። ፌቨን ደግሞ የተጎራረስ ከመብላት ነው የለመድኩት ትላለች ፌቨን። ከዛ ሳጉረሳት ደስ አላት ፌቨንም። ከዛ ፌቨንና ነብዩ ምግብ ሲበሉ መኮንን ወደ ክሽነ ከሌላ ጋር ያወራል። ሌላ ለመኮንን ሁሉም አንዳንድ ነገር ሁሉም ቪዲዮ ቀርጬ አስቀምጫለሁ ትለዋለች። ሌላ ንገረኝ ምንድን ነው ይላታል። እኔ ሁሉም ነገር እነግርሃለሁ ትለዋለች። መኮንንም እየጠየቃ ነው። ሌላ ስለ ነብዩና ስለ ፌቨን ታወራለች። እንደዚህ ያደርግ ነበረ እንደዚህ አብሮ አደሩ ብያ ለመኮንን ትነግረዋለች። ሌላ ንገሪኝ ምን ያወራሽ የለሽ ይላታል። መኮንንን ለሌላ እነግርሃለሁ እና የትናንትና የቀረጽኩ ቪዲዮን አሳየህ ብላ ታሳየዋለች። መኮንንም ምንድነው ብሎ ደንግጦ ያየ ቪዲዮ ነው። ከዛ ከሱ ጋር አደረች ማለት ነው ይላል መኮንን። ነገር ነው እንጂ እና መኮንን ከዚህ በኋላ እዚህ የሚፈጠረው ነገር ሁሉ እንዳያልፍሽ እንዳያምልጥሽ ይላታል መኮንን ለሌላ። ከዛ መኮንን እንደዚህ ስትሉ መኮንን ከአሁን በኋላ ሁሉም ነገር እየተሰራ ያለው እንዴት ነገር እንፈልጋለሁ። አሁን እኔ ሄዳለሁና አንቺ እኔ ማታ ሲመጣ የተረፈ ነገር ትነግረኛለሽ ይላታል መኮንን ሌላ። እኔ ጣጣ የለኝም ሁሉም ነገር አውራሃለሁ ትንፋሳቸውን መቀረብ እነግርሃለሁ ትለዋለች ሌላ ለመኮንን። ትንፋሳቸው ራሱ ቁጠርልኝ ካልከኝ እኔ ቆጥርልሃለሁ የሁሉ ችግር የለኝም ካሁን በኋላ ትለዋለች ሌላ መኮንንም ካሁን በኋላ ሌላ ነገር እንዳይፈጠር እኔ እሄዳለሁ ይላታል መኮንንም። የተመስፎን ቤት ይንኳኳና ከዛ ፌቨን ወጣች። በር ላይ ሲንኳኳ ሲወጣ ደግሞ ጽጌረዳ ከእናቷ ከእትዬ ጋር አብረው ይሄዳሉ። አይተ መስፍን ለማግኘት ጠበቃ ስለሆኑ ስለ ጠበቃ እንዳግዝኔ ይጠይቃሉ። ይሄዳሉ ቤታቸው መስለው በር ካንኳኩተው ሲገቡ ፌቨን መጣችና ደነገጠች። ከዛ እማዬ ምን ተፈጥሮ ነው እዚህ ቤት ድረስ የመጣችው ትሏቸዋለች ፌቨን ጽጌረዳ። ከዛ ያለው ነገር ያለው ደግሞ ከዛ ነብዩ መጣ። ነብዩ ደግሞ ምን የመጣ ብሎ በር ላይ መጣ። ከዛ ደነገጠ። ከዛ ጽጌረዳ ከእናቷ ጋር ከእትዬ ጋር አብረው ስለኖሩ ነብዩ ደግሞ ደህና አደራችሁ ይላችኋለሁ። የጽጌረዳ ደህና ነኝ ደህና አደራችሁ ወይ ትላችኋለች። ደህና አደራችሁ ወይ ይባላሉ። ከዛ ነብዩ አባዬ ፈልጋችሁ ነው ይላችኋል። ነብዩ አባዬ ፈልጋችኋል ነገው አባዬ ተኝቼ ነውና ቀሳቅሰዋለሁ ይላችኋል ነብዩ።
ንግቡ አባዬ ፈልጋች ነው እኔ አባዬ ቀስቅሰውና አንተ ገብታችሁ ቁጭ ብለው ይላቸዋል ነብዩ። ከዛ ገቡ። ከዛ ፌቨን ከእንግስ ገቡ። በዛ በር እንዝገቡ ትለዋለች። ተገቡ። ነብዩም ወደ አባታው አምርተውን አባቱ ተኝቶ ስለነበረ አይተመስፍን አባቱ ለቀሰቀሰው ነው። ምንድነው ነብዩ? ምንድነው በጠዋት የቀስቀስከኝ? ምን ተፈጥሮ ነው? ምንድነው? በሰላም ነው ይለዋል። ነብዩም ደንግጦ በሰላም ነው ይለዋል። ከዛ አባቱ ሲቀስቀሰው አባዬ ይቅርታ አድርግልኝ እኔ ቀሰቀስኩሽ ይለዋል። አዎ ምንድነው ተፈጥሮ ነው? በሰላም ነው የቀስቀስከኝ ይለዋል። አይተመስፍን ነብዩ ሰላም ነው ሲለው አይተመስፍን ነብዩ በሰላም ነው ጽጌረዳ ከእናቷ ጋር መጥቻለሁ ቤት ነው ያለችና ትናንትና ለጽጌረዳ እኔ አጎንሽ ነኝ ያግዝሻለሁ ስላልካት አሁን ከእናቷ ጋር መጥታ ነው ያለችው ይለዋል። ከዛ ትናንትና ስለነገርካቸው ነው አሁን እየተደረሰ የመጡ ይለዋል። እሺ አሁን ይነሳል ይመጣሉ ይላል አይተመስፍን ነው። ከዛ አይተመስፍን ነው በቃ እሺ እመጣለሁ ሻወር ገብቼ እመጣለሁ አሁን ይለዋል። እሺ ብሎ ነው የሚሄደ። ከዛ እንደዚህ ቁጭ ብሎ መኮንን ጽጌረዳ ስልክሽ አትመልስም፣ ስልክ አታነሺም፣ ስልክሽ ይጠራል ግን አታነሺም፣ ምን ሆነሽ ነው ይላታል። መኮንን ጽጌረዳ አውቃለሁ እኔ ለራሴ መደበቅ ፈልጌ ነው እንደዚህ ያልኩ ነበር እንጂ እኔ እኮ አውቃለሁ ስልክ ትለዋለች ጽጌረዳ። መኮንን መሻሻል ነው እንደዚህ ያልኩ ነበረ ትለዋለች። ከዛ እትዬም ደግሞ እግዚአብሔር ያመጣው ነገር ምን ይደረጋል ትላለች። ከዛ እንደዛ ሆኖ ጽጌረዳ ባይሆንም ምን ይደረጋል ሆነው ግን ባይሆንም መኮንን አንድ ነገር እጠይቅሃለሁ፣ በአንዳንድ ነገር እንድታግዘኝ እጠይቅሃለሁ ትለዋለች። መኮንንም እሺ ምንድን ነው ይላታል። ከዛ መኮንንም ጽጌረዳ እኔ ፈቃደኛ ነኝ፣ አንቺ የምትፈልጉ ነገር ሁሉም ነገር ማድረግ እችላለሁ፣ አንቺ ብቻ የምትፈልጉ ነገር ንገርኝ ይላታል መኮንን ጽጌረዳ። ከዛ ጽጌረዳና ከእናቷ ጋር ከመኮንን ያወራሉ። ፌቨን ከእናቷ ጋር ከጽጌረዳ ተነስተው ሁለታቸው ሶስታቸው ያወራሉ። ከዛ የጽጌረዳ እናት ደግሞ ምንድነው የሚያግዝሽ የሚችለው ምንድነው ትላታለች። ጽጌረዳ መኮንን እኔ በአሁኑ ሰዓት አንተ ብቻ ነው የምታግዘኝ የሚፈልገው፣ አንተ ብቻ ነው የምታግዘኝ የሚችለውና ታግዘኝ ትችላለህ ትለዋለች ጽጌረዳ። መኮንን የምታግዘኝ የሚችለው እና በአሁኑ ሰዓት ደግሞ እኔ ትምህርት ቤት መሄድ አልቻልኩም ትለዋለች። ከዛ መኮንን ደግሞ ምንድነው እሱ ይላታል። ከዛ መኮንን ደግሞ ጽጌረዳ እኔ አንቺ የምትፈልጉ ነገር የምችለው ከሆነ እኔ ፈቃደኛ ነኝ፣ ዝግጁ ነኝ፣ ሁሉም ነገር እኔ አግዝሻለሁ፣ ጎንህ ነኝ ይላታል መኮንን ጽጌረዳ። አውቃለሁ መኮንን በትምህርት ጉዳይ አንተ እንድትወከልኝ እንፈልጋለሁ፣ ለትምህርት አንዳንድ ነገሮች ጎኔ እንድትሆናልኝ ነው የምፈልገው ትለዋለች ጽጌረዳ። መኮንን እሺ ጥሩ፣ አሁን በምን አይነት መንገድ ነው ለአንቺ ማገዝ የምችለው ይላታል። ጽጌረዳም አሁን ሰዓት እኔ ትምህርቴ መግባት አልቻልኩም፣ መሄድ አልቻልኩም ትለዋለች። በትክነታ ወደ ትምህርት መሄድ ስለማችል ወደ ትምህርት በፍጥነት እንድትሄድ ስለማችል አንተ አንዳንድ ነገሮች በፍጥነት እንድታደርግልኝ የሚፈልገው ስለ ትምህርት ነው ትለዋለች ጽጌረዳ። መኮንን እኔ በአሁን ሰዓት ስለማችል ሚኒስትሩን ለመሙላት ብዙ ነገር ስለማችግርን በአንተ ምክንያት ወክለን እንድሰራ እንፈልጋለሁ ትለዋለች። ስትለው መኮንን በርግጥ ናንቺ ትልቅ ነገር ሆኖ ማይችል ይሆን
በአሁኑ ሰዓት ግን በጣም ጥሩ ነው ያለው ይላታል። ሳይሆን ግን አንቺ ግን በአሁኑ ሰዓት እድለኛ ነሽ ይላታል። እና ከዛ ወይዘሮ እትዬ ደግሞ መኮንን ምን አይነት እድል ነው ትለዋለች። ለመኮንን ያን የተወሰነ ጊዜ ትምህርቱን የዘጋ ነው ሲላት ጽጌረዳ ደንግጣ ለምን ትለዋለች።